ዕውቀት ያስከፍላል። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስም እግዚአብሔር የተለየ ብርሃን ይሰጠናል። እግዚአብሔርን ማወቅ ማትረፊያ ነው ያለው ጳውሎስ። ለዚህ ነው ታተርፍበታል። እግዚአብሔርን እንደ ቃሉ ማወቅ የተባረከ አይምሮ አለን ማለት የተባረከ ይውታል። በቸርች ውስጥ የተለያየ አይነት የህይወት አኗኗር የሚኖረን ከምን አንፃር ነው ከስትሉ አንዱ እግዚአብሔርን በትክክል ያውቃል፣ አንዱ ያውቃል። እንደ ቶማስ ጎንን ካልነካው እያልክ ትምህርት ኢየሱስ ሲያስተምር እየፎረፈ በጌታ ትምህርት ቀን እየቀረ ጌታ ሊሄድ ሲል ደግሞ ካልዳሰስኩ ካልነካው ካልክ አትጠቀምበት። ጌታ የፈለገ ዕውቀት እየገለጠ ትምህርት እያስተማረ ታምራት እያደረገ እሱ ያደረገውንና ያስተማረውን እውነት መስማትና ማወቅ ካልቻልን የጌታ ቤተሰብ ስለሆንክ ብቻ ዳግመኛ ስለተወለድክ ብቻ ከጌታ ወደ አንተ የሚመጣ አንዳች ነገር የለም። ከጌታ ህይወት ወደኛ ህይወት የሚመጣው ነገር ምንድነው ስትሉ ዕውቀት ብቻ ነው። ለዚህ ነው ወደ ገዛ ወገኖቹ አይደል የሚለው መጽሐፍ ቅዱስ። ወደ ገዛ ወገኖቹ ሄደ፣ ኪዳን ወዳላቸው ተስፋ ወደ ተሰጣቸው መሲሁ ሲመጣ ያድናቸዋል፣ ያጽናናቸዋል፣ ይፈውሳቸዋል፣ ይጠብቃቸዋል። ያ መሲሁ ለእናንተ በረከት ነው ወደ ተባሉት ወደ እነዛ ኪዳንና ተስፋ ወዳላቸው ሰዎች ሲሄድ ጌታን አላወቁትም። እሱ ግን ኃይል ይዞ ነው ሄደው፣ የእግዚአብሔር መንፈስና ኃይል ይዞ ነው ሄደው። ባለማመናቸው ምክንያት እጆቹን ጭኖ ጸለየ ይላል፣ አንዳቸውም አልተፈወሱም። አለማመን ጤንነትን ያጎላል። አለማመን ታምራትን ያጎላል። አለማመን በጌታ ራሱ አለመጠቀም ያደርጋል። እግዚአብሔርን ለማመንና እግዚአብሔርን ለማወቅ ብቸኛው መንገድ እግዚአብሔር ቃል ነው። እግዚአብሔር አይምሮአችንን ወይንም አሳሰባችንን የምንኖርበትን የህይወት አኗኗር እንድንለውጥበት ምክንያት ያደርገናል። እሺ ስለ አይምሮ የሆነ ነገር ላጽፋችሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ጻፉ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 አንደኛ ጴጥሮስ ምዕራፍ ስንት? አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 እንደገና ላጽፋችሁ ጥቅሶችን ቶሎ ቶሎ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7፣ ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 11። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7፣ ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 11። ቀጥሎ ደግሞ ቆላስይስ ምዕራፍ 1 ቁጥር 9። እነዚህ ስለ አይምሮ ነው የሚያወሩት። የቆላስይስ መልእክት ምዕራፍ 1 ቁጥር 9። እሺ ጴጥሮስ እንትና ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ዳሩ ግን የነገር ሁሉ መጨረሻ ቀርቧል፣ እንግዲህ እንደ ባለ አይምሮ አስቡ። ስለዚህ እግዚአብሔር እንድታስብ የሚፈልገው ምንድነው? እሱ እንደ ባለ አይምሮ ማለት በቅንፍ እንደ እግዚአብሔር ቃል ምን በሉ ይላል? አስቡ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7። እሺ ስለዚህ ማሰብ አለብን ማለት ነው። እሺ ቀጥሎ ደግሞ ሁለተኛ ጴጥሮስ እዛው ጴጥሮስ ላይ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 5 በጣም ደስ የሚል ነው። ከቁጥር 5 ጀምሮ ስሙ። ስለዚህ የበሰለ ሰው ወይንም አንድ ያደገ ክርስቲያን እነዚህ መሪዎች ይከተላል። እንደዚህ ይላል፣ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ። እምነት አላችሁ። እምነት የመጣው ከምንድን ነው? እምነት የመጣው ከመስማት ነው። መስማትም የእግዚአብሔር ቃል የእምነታችንን ህይወት እንድንጨምር ያደርጋል። እሺ ስለዚህ ምክንያት ሁሉ እያሳያችሁ በእምነታችሁ በጎነት ጨምሩ፣ በበጎነት ዕውቀትን፣ በዕውቀትን ራስን በመግዛት መጽናትን፣ በመጽናት እግዚአብሔር መምሰል። ቁጥር 7 እግዚአብሔርን በመምሰል የወንድማማቾች መዋደድ፣ በወንድማማቾች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጋችኋልና። እነዚህ ነገሮች የሌሉት በስማም ከላይ ያለው ጨምሩ አለን። ዕውቀትን እምነትን ጨምሩ በእንደዚህ አይነት ነገር እደጉ አለና እነዚህ ነገሮች ደግሞ የሌሉት ሰው ይሄው ይመስላል አለ። እነዚህ ነገሮች የሌሉት እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓቸዋል አለና እነዚህ ነገሮች የሌሉት እውር ነው፣ በቅርብ ያለውን ብቻ ያያል፣ የቀደመውን ኃጢአት መንጻቱን ረስቷል። ዋች እኔ የቀደመው ቀድሞ በጨለማ ነበርን፣ ቀድሞ በመርገም ነበርን፣ ቀድሞ በኃጢአት ውስጥ ነበርን፣ ቀድሞ በግራ መጋባት ውስጥ ነበርን፣ ቀድሞ በድነት ውስጥ ነበሩ። የቀደመው ህይወት እግዚአብሔር የማይገዛው፣ እግዚአብሔር የማይገኝበት፣ እግዚአብሔር የሌለበት፣ እግዚአብሔራዊ ማንነት የሌለበት ነው። እግዚአብሔር ከኃጢአት ወደ ጽድቅ ካመጣን በኋላ በዚህ እውነት መጨመርና ማደግ ካልቻለን እንደ ቀደመው ነው የምትኖረው። ቀድሞ ኃጢአተኛ ነበር፣ አሁንም እንደ ኃጢአተኞች ነው የምትኖረው። ቀድሞ በጨለማ ነበር፣ አሁንም ጨለማ ህይወት ያለ ትላል። ቀድሞ በድነት ነበር፣ አሁንም እየለመርክ ትኖራል። ቀድሞ በሽታ ነበር የምትኖረው፣ በፈዋሹ እግዚአብሔር ሳትፈወሽ ትኖራል።
ይኖራል። የቀደመውን ህይወት በአዲስ ህይወት የምትደግመው አዲስ ህይወት ውስጥ እግዚአብሔር ባንተና በኔ ህይወት ውስጥ ሊያደርግ የሚገባውን ነገር ማድረግ ስለማይችል ሳይሆን መጨመር ስላልቻልክ ነው። በእውቀት ማደግ ስላልቻልን ነው። በዚህ እውቀት ማደግ ካልቻልን ፍሬያማ መሆን አንችልም። እይታችን ራሱ አጭር ነው። አንዳንዴ በጣም የደከመና የወደቀ አስተሳሰብ ይዘን ምን እንላለን? ያው ለአጭር ጊዜ አይደለም የምንኖረው እዚህ ምድር ላይ፣ ያው በቃ ትግል ነው፣ ህይወት ትግል ነው፣ ታግዬ ለአጭር ጊዜ አይደለም የምንኖረው። ሲጀመር አጭር እድሜ የለንም እኛ ዘላለም ነን። በእርሱ የሚያምኑ የዘላለም ህይወት እንዲኖራቸው እንጂ እንዳይጠፉ። እኛ ዘላለምነትን የተካፈልን እንጂ አጭር የሚባል የህይወት አኗኗር የለንም። ስለዚህ በዚህ ምድር ላይ እግዚአብሔር ያሰበውን ነገሮች ሁሉ በህይወታችን አድርጎና ፈጽሞ ተከናውነንና ፍሬያማ ሆነን እንድንመላለስ ምክንያት የሚያደርገው ምንድነው ስትሉ ማወቅ ብቻ ነው። ለዚህ ነው እነዚህ ነገሮች የሌሉት በቅርብ ብቻ ያለውን ያህል የቀደመው ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉ። በህይወት ላይ ፍርስትሬሽን አትደክምም፣ ግራ አትጋባም፣ አትፈራም። የጀመርከው እንዳይከናወን ማድረግ የሚችል ምንም ኃይል የለም። እግዚአብሔርን በማወቅ ውስጥ ካደግን፣ በዚህ እውቀት ከበሰልንና ካደግን በአስተሳሰባችን የበረታና ያደገ እግዚአብሔርን በማወቅ የተሞላ ማንነት ካለን በዚህ ምድር ላይ አጭር እይታ ሳይሆን እግዚአብሔር በሰጠን የህይወት ዘመን ላይ ሁሉ አግሮምርመን ሳይሆን አመስግነን፣ ወድቀን ሳይሆን ተነስተን፣ አተን ሳይሆን አግኝተን፣ ታመን ሳይሆን ተፈውሰን፣ ተበልጠን ሳይሆን በልጠን፣ ለምነን ሳይሆን ሰጥተን፣ ተሰናክለን ሳይሆን ብዙዎች በረከት ሆነን መኖር ካስፈለገን እግዚአብሔር በክርስቶስ የሰጠንን ነገሮች ሁሉ በእኛ ህይወት ላይ ለማምጣት ዕውቀት እግዚአብሔርን ለማምጣት መንገር ነው። ኢየሱስ ጌታ ነው። እስቲ እግዚአብሔርን ማወቅ በሉ። እስቲ ለኔ በረከት ነው። እስቲ የኔ በረከት በሉ። የተቀመጠው ቃል ውስጥ ነው። ኮንፌስ አድርጉ። የኔ በረከት እግዚአብሔር እጅ ሳይሆን እኔ እጅ ላይ ባለው ቃል ነው። ስለዚህ እውነተኛ መንፈሳዊነት የሚጀምረው እግዚአብሔርን ከማወቅ ነው። ስለዚህ በዚህ ዕውቀት ጨምሩ አለና እነዚህ ነገሮች ያሉት አለ ፍሬያማ ነው። ቃል ያለው ፍሬያማ ነው። የእግዚአብሔር ቃል ያለው ፍሬያማ ነው። ትንቢት ያለው ፍሬያማ አይደለም። የፈለገ ትበራለህ ትሄዳለህ፣ አትበርም። እርግማን አይደለም፣ አትበርም። ይልሃል እግዚአብሔር ብትል እንደ አብርሃም ልትቀላቅል ትችላለህ። እንደ አብርሃም ከአብርሃም የበለጠ እግዚአብሔርን የሰማ የለም። የብዙዎች አባት ባርካለሁ፣ ያበዛለሁ፣ ብዙዎች አባት አደርጋለሁ፣ ምድሪቷን ትገዛለህ። የሚረግሙ ካሉማ ጉዳቸው ፈላል። እኔ ረግምልሃለሁ የተባለው አብርሃም ይኸውልህ በ75 ዓመቱ ነው እግዚአብሔር ይህን ትንቢት ቃልና የኪዳን ቃል የሰጠው። ቃል አቀለልህ በ75 ዓመት ላይ ተናግሮት 85 ዓመት ላይ አብርሃም ከ10 ዓመት በኋላ ላይ እግዚአብሔር ተው ያልከው ቃል ኪዳን ተው፣ ራሱ ልጅ እሰጥሃለሁ ብለህ ነበረ፣ ከአጋር ልጅ አምጥቻለሁ ባርክልኝ ብሎ አብርሃም እስከ 85 እድሜው አካባቢ ላይ እግዚአብሔርን ያምን አደፈርስ ታይም እግዚአብሔርን አብርሃም ያወቀው መቼ ነው ስትሉ አብርሃም በቃ እኔ እኮ የተናገርከኝ ቃል አልሰራም፣ እንደውም ይወርሰኝ ማን ነው አለ። ኤሊዘር ነው ያልከው ቃል አልሰራም። ለምን? የቃሉ ምንጭ እግዚአብሔር ትክክል ነው፣ አብርሃም ግን አቀባበሉ ሮንግ ነው፣ ስህተት ነው። 85 ዓመት ሙሉ 10 ዓመት ዋጋ ከፍሏል፣ ግራ ተጋብቷል። የእግዚአብሔርን ሐሳብ አይጠብቅም ነበር። አንድ ቀን እግዚአብሔር እጁን ይዞት ወጣ ማለት ወደ ደጅ ይዞት ወጣ ያለ መጽሐፍ ቅዱስ ሲናገር አብርሃም ተመልከታሉ ዘርን እንደ ሰማይ ኮከብ እንደ ምድር አሸዋ ምን አደርገዋለሁ አለ አበዛዋለሁ። ልክ እግዚአብሔር አስቀድሞ የተናገረውን ቃል ሲያምኖና ሲቀበለው ኢንላይትመንት አገኘ፣ ብርሃን አገኘ፣ መረዳት አገኘ፣ መገለጥን አገኘ። የዛን ጊዜ እግዚአብሔርም አብርሃምም እግዚአብሔርን ምን አደረገለት? አመነ። እምነቱ ጽድቅ ሆኖ ተቆጠረለት። የስም ለውጥ ሁሉ አደረገ። ከእንግዲህ በኋላ አብርሃም አትባልም፣ አብርሃም ትባላለህ። አብርሃም ማለት የብዙዎች አባት። ሚስት እንኳን ሶራ አትባልም። ማን ትባላለች? ሳራ። የብዙዎች እናት ሆና ብርሃን መጣለት። የፈለገ ትልልቅ መገለጦችና ትንቢቶች ብታገኝ ወፍ የለም። የሚመጡ የእግዚአብሔር መልእክቶችና ድምጾች የመያዣ ኃይል ቃል ይባላል። የእግዚአብሔር ቃል የእግዚአብሔርን አቅም ይገልጣል። የእግዚአብሔር ቃል የእግዚአብሔር ማንነት ይገልጣል። እግዚአብሔር መኖሩና መስራቱን የምናምነው ቃል ሲኖረን ነው። ቃል አልባ ህይወት ማለት ቃል አልባ ህይወት ማለት ክንፉን የተመታ ንስር ማለት ነው። የትም አትደርስም። ያለ ቃል በቃል ባልበሰልንበትና የእግዚአብሔርን ቃል በማወቅ በመረዳት አይምሮአችንን ባላሰለጠንበት ነገር ላይ አይምሮአችንን ወይንም የነፍስ ክፍላችንን በእግዚአብሔር ቃል ባለወጥንበት ነገር ላይ እግዚአብሔር ምንም ማድረግ አይችልም። እግዚአብሔር ነገሮችን ማድረግ የሚችለው በዚህ ነገር ላይ መብሰል ስንችል ነው። የእውነቴ ነው ዛሬ ምላችሁ መስማት አለባችሁ የእግዚአብሔርን ቃል። ስንቶቻችሁ ዛሬ ቻሌንጅ ላድርጋችሁ?
ስንቶቻችሁ ናችሁ እስቲ በዚህ ሳምንት ዛሬ በዚህ ሳምንት ፊልጵስዩስ መጽሐፍ ማንበብ አለብኝ? ፕሬዝ ጋድ። ከቃና ጾሜ ከአልጀዚራና ከቢቢሲ ዛሬ ጾማለሁ። ማይ ጋድ። ክትፎ ስበላ ምራቄ እንደሚመጣ፣ ፒሳ ስበላ አይኔ እንደሚበራ፣ ጁስ ስጠጣ ደስ እንደሚለኝ ፊልጵስዩስ መጽሐፍ በጌታ ደስ ብሎኛል ብለ ስንቶቻችሁ አንብባችሁ ታውቃላችሁ? ባይ ዘ ዌይ ለእግዚአብሔር ቃል ያለን ክብር በጣም የወረደ ሲሆን ለህይወት የምትሰጠው ክብር የዛን ያህል። ውድቀት የሚጀምረው ቃሉን አለማንበብ ሲጀምር ነው። መልሳችንን እግዚአብሔር ያስቀመጠው ቃል ውስጥ ነው። እግዚአብሔር ማለት የቃሉ ነጸብራቅ ማለት ነው። በኋላ ላይ 3 ነገሮችን አሳያችኋለሁ። እስካሁን ግን ወደ ዋና ትምህርት ያልመጣው ቃል ያስፈልገናል። የእግዚአብሔር ቃል ያስፈልጋል። የእግዚአብሔር ቃል የአእምሮአችን እድገት ያመጣል። በወደደን በእርሱ ካሸናፊዎች እንበልጣለን የሚለውን ቃል ካላወቃችሁት ለመፈወስ ራሱ 3 ቃል ያስፈልጋል። 3 ቃል ከሌለ በሽታ በሽታ የሚመጣው ዝም ብሎ ነው። በሽታ ዝም ብሎ ይመስላችኋል? በሽታ እኮ ትርጉም አለው። በሽታ ማለት ገንዘብህን፣ ደስታህን፣ ሰላምህን፣ ትዳርህን፣ ነገርን ሊበላ ይመጣል። እግዚአብሔር በበሽታ ጉዳይ ላይ ሊያስተምር ሳይሆን በሽታን የምትነቅበትም መራ አስቀምጧል። አሁን ለመፈወስ 3 ነገር ያስፈልጋል። ቢያንስ 3 አባ ጥቅስ ያስፈልጋል። 3 አባ ማለት ለመፈወስ 1 ጥቅስ አበድረኝ። እሺ አያችሁ ታታታታ ማርጋል ባይ ከስም በላይ የእግዚአብሔርን ቃል ማውቃል ለመፈወስ። ዘጸአት 15:26 እኔ አምላክ እግዚአብሔር ፈዋሽ አምላክ ነህ ብለህ ተናግራል። እግዚአብሔር ለኔ ምን ነው? ፈዋሽ ነው። ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ እርሱ ሕመማችንን ወሰደ ድውያችንን ተቀበለ። ሌላ ጥቅስ 1ኛ ጴጥሮስ ምዕራፍ 2 ቁጥር 24 በመገረፉ ቁስል ምን ሆኛለሁ? ተፈውሻለሁ። እነዚህ ቃሎች ህመምን የመንቀል አቅም አላቸው። የነዚህ ቃሎች የመቀመጫ ስፍራ አንተ አይምሮ መሆን አለበት። ብር ኪሱ ሳትይዝ እንደማትሄድ ታክሲ ውስጥ ትገባለህ። ብር ሳትይዝ የምትጋፈጠው እኮ ምናልባት ከተናደደና ቁርስ ከተከለከለ የታክሲ ረዳት ጋር ነው። አልከፈልክም ማለት ጥርስን ሊያወልቅ ይችላል እንዴ። ልክ ወያለው እንደዚህ እንደሆነ ሁሉ ቃል የለም ማለት ከአጋንንት ጋር ነው የምትገናኘው። ቃል ያስፈልጋል። እስቲ ቃል ያስፈልገኛል በሉ። እግዚአብሔር ምን ብሏል? አሁን ስለ በረከት ስታስብ የሆነ ጥረት የኪስ ጥረት ኪስ የደረቀ ስትል ማይ ጋድ ትላል። መዝሙር 23 ትሄዳል። እግዚአብሔር ለኔ ምን ነው? እረኛዬ ነው፣ የሚያሳጣኝ የለም። ሌላ ጥቅስ ትላል። ፊልጵስዩስ ላይ ልጥቀስ ትላል። ፊልጵስዩስ ምዕራፍ 4 ቁጥር 19 ትላል። ከዛ በኋላ ምንድነው እሱም? አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ነገር ይሞላልኛል። ሌላ ጨምራለሁ ትላለ። ያዕቆብ ምዕራፍ 1 ቁጥር 17 በጎ ስጦታ ፍጹም በረከት መለወጥ ከሌለበት ከላይ ከሰማያት የምትናገረው ነገር ከሌለ የሚናገርን አምነት ትጠፋለህ እንዴ። ቃል መብሰል አለብህ። ከሚባልብን ይልቅ ያለልን ይበልጣል። ከምንሰማው ይልቅ የተናገረን ይበልጣል። እንደ ኢዮብ ንስሐ ገብተህ ከመመለስ ችግር ውስጥ ገብተህ ከመመለስ ችግሩ ከመምጣቱ በፊት የምታጠፋበትን የአእምሮ ብስለት ያስፈልጋል። ለዚህ ነው ኢዮብ ተቀጠቀጠና ያለውን አጥቶ መጨረሻ ላይ እንደዚህ አለ፣ መስማትስ ስላንተ ምን ብዬ ነበር? በፊት እኮ ሰምቼ አልገባኝም ማለት። ለካ ልጆቼን ማትረፍ የምችልበትን ቃል ቢኖረኝ ልጆቼ አይመቱም፣ ሀብቴ አይሄድም። መስማትስ በፊት ምን ብዬ ነበር? አሁን ግን አይኔ ምን አደረገ? ዋው ማዳንን አየው፣ ክብርን አየው። ኢየሱስ ጌታ ነው። የእግዚአብሔር ቃል የአእምሮአችንን ብስለት ያመጣል። ለዚህ ነው በእነዚህ ነገር ጨምሩ፣ ትጋትን ጨምሩ፣ ፍቅርን ጨምሩ፣ እምነትን ጨምሩ፣ ዕውቀትን ጨምሩ። እነዚህ ነገር ካለ ሾርት ሳይት የለም፣ አጉረምራሚ አትሆንም፣ ሎንግ ሳይት ይኖራል። የእግዚአብሔርን አሰራር አደራረግ ታውቃላችሁ። ቆላስይስ 1:9 የእግዚአብሔር ፍቃድ ማለት የእግዚአብሔር ቃል ማለት ነው። ቆላስይስ በጣም የሚገርም ቃል። ሃሌሉያ። 1 ስንት ነው? 9 ከዚህ የተነሳ ደግሞ ይህንን ከሰማንበት ቀን ጀምሮ የእግዚአብሔርን ፍቃድ ስሙ። አያችሁ፣ የእግዚአብሔር ፍቃድ ነው። የእግዚአብሔር ፍቃድ ዕውቀትን በመንፈሳዊ ጥበብና መረዳት ሁሉ ይሞላባችሁ ዘንድ ስለናንተ መጸለይና መለመንን አላቋርጥም። የምንጸልየው ለጌታ እንደሚገባ እንድትኖሩና በሁሉ ደስ እንድታሰኙት ነው። ይኸው ማለት በመልካም ስራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅ ጽናት፣ ትዕግስት ይኖራችሁ ዘንድ እንደ ክብሩት ጉልበት መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑት ነው። እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ልጁ መንግስት አሻገረን። መዋጀትን በደሙ አግኝተናል። ይኸውም የኃጢአት ምንድነው ይላል? ሲረት ነው። ከላይ ግን ሲያወራ ምን አለ? ከዚህ የተነሳ ደግሞ ይህን ከሰማንበት ቀን ጀምሮ
የእግዚአብሔርን ፍቃድ ምንድን ዕውቀት ምንድን ትሉ ዘንድ ታውቁ ዘንድ። የእግዚአብሔር ፍቃድ የሆነውን ዕውቀት፣ የእግዚአብሔር ቃል የእግዚአብሔር ፍቃድ፣ የእግዚአብሔርን ቃል ማወቅ አእምሯችንን በዛ አቅጣጫ እንድናድግና በሁሉ ነገር ደስ እያሰኘ ነው እሱን እያመሰገንን በነገር ሁሉ ፍሬያማ እየሆንን እንድናድ ዕውቀታችንን እግዚአብሔር አምላክ ቃሉ ላይ እንድናደርግና በዚህ ዕውቀት እንድናድግ የእግዚአብሔር ፍቃድ ነው። በጣም ቤቢ ክርስቲያንስ ማለት ወተት ላይ ያሉ የአንድ ክርስቲያን እድገት ይኸውላችሁ፣ የአንድ ክርስቲያን እድገቱ ያለው ትቆጥራለህ 17 ዓመት ትላለህ 20 ዓመት ትላለህ 20 ዓመት ሆኖ ግን ስቲል ነው ውጊያ አለብኝ 20 ዓመት በጌታ በስ የነበረው ጸሎት መንፈስ ያ የጸሎት ጉልበት ተወሰደ ትላለህ ተወሰደ 20 ዓመት ጡጦ ቦርሳ ውስጥ ጡጦ። ለዚህ ነው ዕብራውያን ላይ ምን አለ እንትን ይሄ ምንድነው የቃሉን ወተት ተመኙ እንደተባለ 20 ዓመት ጡጦ ማለት ምን ማለት ውጊያ አለብኝ። ጡጦ ማለት ችግር አለ። ጡጦ ማለት እግዚአብሔር ጥያቄ አለ። ጡጦ ላይ ወተት ላይ ያለ ህይወት ህፃናቶች አይታችኋል። ሁሉ ነገር ነው የሚያደነባብራል። ህፃንነት ማለት ሁሉ ህፃናቶች ካንሳ በኋላ እንደማይወጡ ታውቃላችሁ። ካንሳ በኋላ ለምን እኛም ራሳችን ደግሞ ችግር አለብን ማለት ነው። ጅብ አለ ጨለማ ውስጥ ጅብ አለ ጨለማ ውስጥ ጭራቅ አለ የሆነ ነገር አለ ብለ ልጆቹን እንወስናቸዋለን ከበር እንዳይወጡ። ስለዚህ ለ3 ዓመትና ለ4 ዓመት ህፃን ልጅ ጅብ ትልቅ ኢሹ ነው። 18 ዓመት ሲሆነው ግን ጅቡ ራሱ የታል ብሎ ወደ ጅቡ ይሄዳል ማለት ነው። ለህፃን ልጅስ በቃ ጾም ጸሎት ነው የሚስ ጌታ ሆይ ውጊያ በጅብ ላይ የሚሰራ መንፈስ ትላለማ መንፈስ ራሱ ጅቡን እግዚአብሔር መልካም አድርጎ ነው የፈጠረው። ዓለም ሁሉ ሄዶበት ነው እንጂ በቃ የራሱን አለ። ስለ ህፃን ልጅ ማለት ውጊያ አለብኝ ጥያቄ አለብኝ መጸለይ አልችልም በሱ ነገር ላይማ ጌታማ ፓስተር አትምጣ በኔና በአብስራማ አትምጣ ይቅርታ አላረግም እንዴት እንዳደረገኝ ይቅርታ የሚያደርጉ ህፃናቶች የሰው ደሞ ቅናተኞች ናቸው። ህፃናቶች ያላደጉ ህፃናቶች ጀለሲ በጣም ከባድ ህፃናቶች የሰው ሞባይል የኔ ነው የሰው የኔ ነው። ህፃናት የሆነ ዘመድ ጥያቄ አላያችሁም? አሁን ደግሞ ሞባይል በጣም እንትን ስላላቸው በሰው ሞባይል ልስጣኝ እጁ ላይ ሲቆይሮ የኔ ነው ይላል። ለህፃን ልጅ እስቲ እንትን በለው። ህፃን ልጅ አሁን ስንጠይቃቸው ምን እንዳደርግልህ ትፈልጋለህ ስትለው ህፃን ልጅ ምንድን ነው የሚለው? ሆሊ ፖፕ ነው የሚለው። አንተ የሆሊ ፖፕ አቅም ያለ አንተ መኪና የመግዛት አቅም ቤት የመግዛት አቅም እያለ አንድ ህፃን ልጅ ለአባቱ ሆሊ ፖፕ ነው ምን ልግዛት ስለው ሆሊ ፖፕ በቃ ዓለም ውስጥ ነው ብስኩት ፊኛ። ህፃን ልጅ እንደው እናንተና ትላለህ። ይሄው ህፃን ልጅ እናንተና እንኳን አንተር እንደዚህ ሆኖላችሁ እናንተና እንደ ህፃናቶች። ለዚህ ነው ጳውሎስ ህፃን ሳለው እንደምን ነበራል እንደዚህ አሁን ግን ምን ብያለሁ አለ አድጌያለሁ።